ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ከአዲስ ከተማ ኮሙኒኬሽን በየሳምንቱ እየተዘጋጀ የሚተላለፍላችሁ አዲስ ሳይበር ዜናችን ነው። በቅድሚያም ዋና ዋናዎቹን የአዲስ ከተማ ክፍለ ከተማ ምክር ቤት የ13ኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤውን አካሄደ። የአዲስ ከተማ ክፍለ ከተማ ስራና ክህሎት የ2018 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸም ምዘናና ዕውቅና ሽልማት ፕሮግራም አካሄደ። በመቀጠል ወደ ዝርዝሩ እንገባለን። የአዲስ ከተማ ክፍለ ከተማ ምክር ቤት 13ኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤውን አካሄደ። በጉባኤው ንግግር ያደረጉት የምክር ቤቱ ዋና አፈ ጉባኤ አቶ በቀለ ጉታ ባለፉት 6 ወራት አመርቂ ውጤት መመዝገቡን ገልጸው በቀሪ ወራቶች የሰባተኛው ሀገራዊ ምርጫ ተግባራትን ከመንግስት ስራዎች ጋር አጣጥመን በመስራት የህዝባችንን የመልካም አስተዳደር ችግሮች በመፍታት ረገድ ርብርብ ማድረግ አለብን ብለዋል። የአስተዳደሩን የ6 ወራት አፈጻጸም ሪፖርት ያቀረቡት የክፍለ ከተማው ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው በትምህርት ለትውልድ በተለያዩ አዳዲስና ነባር ፕሮጀክቶች በንግዱ ዘርፍ በስራ ዕድል ፈጠራ በከተማ ግብርናና በሌሎች ዘርፎች ስኬታማ ተግባራት ተከናውነዋል ብለዋል። የ130ኛው የአድዋ ድል መታሰቢያ በዓልን አስመልክቶ በርካታ ወጣቶች የተሳተፉበት የፓናል ውይይት ተካሄደ። በዕለቱ ንግግር ያደረጉት የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዘሪሁን ኮርሜ አድዋ ዘመናዊ የጦር መሳሪያ ታጥቆ ሀገራችንን ለመውረር የመጣውን ጠላት ኢትዮጵያውያን በአንድነትና በጋራ ድል አድራጊነት ክንዳቸውን ሲያሰርፉበት የመላ ዓለም ጥቁር ህዝቦች የብርሃን ጮራ የፈነጠቀበት ታሪካዊ ድል ነው ሲሉ ተናግረዋል። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትልና ፖለቲካ ዘርፍ ኃላፊ አቶ አብነት አሰግድ በበኩላቸው የአድዋ ድል ኢትዮጵያውያን የተቀዳጁት አንጸባራቂ ድል በመሆኑ የአሁኑ ወጣት የሚጠበቅበትን ሀገራዊ እድገት ብልጽግና ከዳር ማድረስ ይገባል ሲሉ አሳስበዋል። የክፍለ ከተማው ብልጽግና ፓርቲ የወጣት ክንፍ ሰብሳቢ ወጣት ያሬድ ተፈራ በበኩላቸው የ130ኛ የአድዋ ድል በዓል መታሰቢያን አስመልክቶ የአድዋ ድል እንደ ብሔራዊ አንድነትና አሸናፊነት ብሎም ሉዓላዊነት ኢትዮጵያን በዓለም ዲፕሎማሲ መድረክ ተደማጭነት እንድታገኝና ሌሎች ድሎችንም እንድታጎናጽፍ በር የከፈተ መሆኑን በተዘጋጀው ሰነድ በዝርዝር አቅርበዋል። የአዲስ ከተማ ክፍለ ከተማ ስራና ክህሎት ጽህፈት ቤት የ2018 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸም ምዘናና ዕውቅና ሽልማት ፕሮግራም አካሄደ። በዕለቱ የተገኙት የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዘሪሁን ኮርሜ የስራ ዕድል ፈጠራ ከኢኮኖሚያዊ ማህበራዊና ፖለቲካዊ እንቅስቃሴዎችን ከማጠናከርም በላይ የዜጎችን ሁለንተናዊ ተጠቃሚነት ማረጋገጥ የሁላችንም የትኩረት መስክ በማድረግ ተጨባጭ ለውጥ ማምጣት መቻሉን ገልጸዋል። የክፍለ ከተማው ምክትል ስራ አስፈጻሚና ስራና ክህሎት ጽህፈት ቤት ኃላፊ ወይዘሮ ቴማር ጌታቸው በበኩላቸው በስራ ዕድል ፈጠራ የስራ ስምሪታችን በአምስቱም የእድገት ተኮር ዘርፎች ስራዎችን እና ልዩ ትኩረት ለሚሹ ወጣቶችና ሴቶች እንዲሁም ምሩቃንን መሰረት በማድረግ ለጸላቂ ተጠቃሚነትና ሀገራዊ እድገት እንዲረጋገጥ እየተሰራ ነው ሲሉ ተናግረዋል። የክፍለ ከተማው ስራና ክህሎት ጽህፈት ቤት ምክትል ኃላፊ አቶ መለሰ ገብረ ሚካኤል በበኩላቸው ዜጎችን ተጠቃሚ ለማድረግ በማኑፋክቸሪንግ፣ በኮንስትራክሽን፣ በአገልግሎት፣ በከተማ ግብርና ዘርፎችና በተለያዩ ጸጋዎች ከ22000 በላይ የስራ ፈላጊ ወጣቶችና ሴቶችን በስታንዳርዱ መሰረት የስራ ዕድል እንዲፈጠርላቸው ባዘጋጁት ሪፖርት በስፋትና በዝርዝር ለተሳታፊዎች አቅርበዋል። የገቢ አሰባሰብ አፈጻጸምና አጠቃላይ ተግባራት ያለበትን ደረጃ ተገመገመ። የአዲስ ከተማ ክፍለ ከተማ አስተዳደር ትኩረት ከሚሹ የመርካቶና ታይዋን የገበያ ማዕከላት የገበያ አሰባሰብ አፈጻጸም ያለበት ደረጃና አጠቃላይ ተግባራት ከወረዳዎች ዋና ስራ አስፈጻሚና የገቢዎች ቅርንጫፍ ጽህፈት ቤት ኃላፊዎች እንዲሁም የሰላምና ጸጥታ አስተዳደር ጽህፈት ቤት በተገኙበት ተገምግመዋል። መድረኩን የመሩት የክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ አመራሩ የገቢ አሰባሰብ ሂደትን እየመራ ያለበት አግባብ በጠንካራ ጎን የሚነሳ ቢሆንም መሰብሰብ ካለበት የገቢ አማራጮች ጋር ሲነጻጸር ከፍተኛ ርብርብ የሚሻው ጉዳይ በመሆኑ ይበልጥ መስራት ይገባል ሲሉ አሳስበዋል። የአዲስ ከተማ ክፍለ ከተማ ወረዳ 3 አስተዳደር በ2018 በጀት ዓመት የመጀመሪያ 6 ወር የተሻለ አፈጻጸም ላስመዘገቡ ሰራተኞችና ጽህፈት ቤቶች የዕውቅና ፕሮግራም አካሄደ። በዕውቅና መርሃ ግብሩ የተገኙት የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ የወረዳው አስተዳደር በ2018 በጀት ዓመት የመጀመሪያ 6 ወር ውጤታማ የልማት ስራዎችን እንዲከናወኑ እንዲሁም የተሳለጠ አገልግሎት በመስጠት ኃላፊነታቸውን በተገቢው መንገድ
ለተወጡ የመንግስት ሰራተኞች እንዲሁም ጽህፈት ቤቶች የምስጋናና እውቅና መስጠቱ ተገቢ ነው ሲሉ ገልጸዋል። የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዘሪሁን ኮርሜ በበኩላቸው በወረዳው በሁሉም ዘርፍ የሚሰጠው አገልግሎት እየተሻሻለ መምጣቱን ህብረተሰቡ እየመሰከረ እንደሚገኝ ገልጸው ለዚህም የወረዳው የመንግስት ሰራተኞች፣ የወረዳው አመራሮችና ሌሎች አደረጃጀቶች ክብር ይገባቸዋል ብለዋል። የአዲስ ከተማ ክፍለ ከተማ ወረዳ 3 አስተዳደር ዋና ስራ አስፈጻሚ አቶ ገመቹ ደፋሩ በበኩላቸው የህዝባችንን ተጠቃሚነት ለማረጋገጥ ከመንግስታችን ጎን በመሆን የሚጠበቅባቸውን አስተዋጽኦ የተወጡ አካላት ማመስገን ተገቢ ነው ሲሉ ገልጸዋል። የአዲስ ከተማ ክፍለ ከተማ ወረዳ 9 አስተዳደር በበጀት ዓመቱ የመጀመሪያ 6 ወራት የተሻለ አፈጻጸም ላስመዘገቡ ሰራተኞችና ጽህፈት ቤቶች የምስጋናና የእውቅና ፕሮግራም አካሄደ። በዕለቱ ተገኝተው መልእክት ያስተላለፉት የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዘሪሁን ኮርሜ በወረዳው በሁሉም ዘርፎች የሚሰጠው አገልግሎት እየተሻሻለ መምጣቱን ህብረተሰቡ እየመሰከረ እንደሚገኝ ገልጸው ለዚሁም የወረዳው የመንግስት ሰራተኞች፣ የወረዳው አመራሮችና ሌሎች አደረጃጀቶች ክብር ይገባቸዋል ብለዋል። የአዲስ ከተማ ክፍለ ከተማ ወረዳ 9 ዋና ስራ አስፈጻሚ አቶ አብዲሳ አራርሳ በበኩላቸው የህዝባችንን ተጠቃሚነት ለማረጋገጥ ከመንግስታችን ጎን በመሆን የሚጠበቅባቸውን አስተዋጽኦ የተወጡ አካላት ማመስገን ተገቢ ነው ሲሉ ተናግረዋል። ለዛሬ ያዘጋጀንላችሁ ዜናዎች ይህንን ይመስሉ ነበረ። ሳምንት ከሌላ ዜናዎች ጋር እስከምንገናኝ መልካም ሳምንት